በቀላሉ ከዩቲዩብ ላይ ቪዲዮ ዳውንሎድ ማድረግ የምንችለው እንዴት ነው የሚለውን አሳያችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሰላም ቤተሰብ እንደምን ናችሁ? ደህና ናችሁ? ያለኝ አልሐምዱሊላህ። ዛሬ እየላችሁ መጣሁት መረጃ ከዩቲዩብ ላይ በስልካችን እንዴት አድርገን ቪዲዮ ዳውንሎድ ማድረግ የምንችለው በቀላል ዘዴ አሳያችኋለሁ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። በስልካችን ቪዲዮ ዳውንሎድ ለማድረግ ቀጥታም ላይ ነው የምንገባው። ይህ ዩቲዩብ ላይ እንገባለን። ከዩቲዩብ ላይ ከከፍተን በኋላ ከዩቲዩብ ላይ የምንፈልገውን ሙዚቃም ሆነ ነሽዳም መዝሙርም ፊልም የፈለግነውን መርጠን እንጽፋለን። ከዛ በኋላ የፈለግነውን ቪዲዮ ዳውንሎድ ማድረግ እንችላለን ማለት ነው። ስለዚህ ለምሳሌ አሁን ከነዚህ ቪዲዮዎች አጠር ያለችው ለምሳሌ እናንተን ለማሳየት ያህል ይህን ቪዲዮ አንድ ጊዜ ክሊክ አድርጋለሁኝ። ልክ እንደዚህ ሲመጣ ዳውንሎድ ለማድረግ መሀል ላይ እዚህ ጋር የሸር ምልክቷን አንድ ጊዜ ክሊክ አድርግበታለሁኝ። ሸር ምልክቷን አንድ ነካታለሁኝ። ከዛ ልክ እንደዚህ ሳደርገው ይሄ ይመጣልኛል። እዚች ላይ ኮፒ ሊንክ የምትለዋን አንድ ጊዜ ክሊክ አደርጋታለሁ። ይህን ቪዲዮ ኮፒ አድርጌው ወጣሁ ማለት ነው። ከዛ ዩቲዩባችንን እንዘጋዋለን። ከዛ ምንድነው የምናደርገው? ሁሉም ስልክ ላይ ክሮም አለ። መጀመሪያው ስልክ ላይ ክሮም ስላለ ክሮም ላይ እንገባለን። ክሮም ላይ እንገባና እዚህ ሰርች ቦታው ላይ ዩቲዩብ ቪዲዮ ዳውንሎድ ብለን እንጽፋለን ማለት ነው። ስለምጠቀምበት መጥቶልኛል። ዩቲዩብ ቪዲዮ ዳውንሎድ ብለን ጽፈን ሰርች እናደርገዋለን። ሰርች እናደርግ እዚህ ጋር ሁለት አማራጭ ይመጣልናል። አንደኛው እዚህ ጋር ሴቭ የምትላለ እዚህ ጋር የመጀመሪያው ሊንክ አለ። ከዛ ሁለተኛው ደግሞ እንደገና ዳውንሎድ ቪዲዮ ፍሪ ሴቭ የሚላለ ዝም ታች ላይ ሶስተኛው ወረድ ብለን እዚህ ጋር ዩቲዩብ ቪዲዮ ዳውንሎድ ኤስኤስ ዩቲዩብ ያለበትን እንመርጠዋለን ማለት ነው። የመጀመሪያው መምረጥ እንችላለን፣ ነገር ግን ሶስተኛ ላይ ያለውን ብንመርጠው በጣም የተሻለ ነው ማለት ነው። እዚህ ላይ ያለችውን ኤስኤስ ያለችበት ቦታ ላይ አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ ክሊክ ስናደርግ እንደዚህ ባዶ ቦታ ይመጣልናል። ከዩቲዩብ ላይ ሊንክን ኮፒ አድርገን ይዘን መጣ ነው። እዚህ ጋር ጫን ብለን እንዛታለን። ጫን ብለን ስንዛት ፔስት የምትመጣልናለች። ፔስት የምትለውን አንድ ጊዜ ናጋ ስናረጋት ሰርች ያደርግልናል ማለት ነው። ከዛ ተወሰነ እንጠብቃለን። በጣም ፈጣን ነው፣ በቀላል ነው የሚያወርድልን። በዚህ መልኩ ያደረግን የሚፈልገውን ቪዲዮ ከዩቲዩብ ላይ ዳውንሎድ ማድረግ እንችላለን ማለት ነው። ኮኔክሽን ነው ትንሽ ተገታ ነው። ያው እዚህ ጋር ያማርጠናል። በኳሊቲ በ720 ኤምቢ4 ላውርድላችሁ ይላል። በ300 ላውርድላል። እኛ የምንፈልገው በኳሊቲ በ720 ዳውንሎድ የምትለውን አንድ ክሊክ እናደርጋታለን ማለት ነው። ስናደርገው ይህንን እንዘጋዋለን። ቀጥታ አሁን ቪዲዮ ዳውንሎድ እየሆነ ነው ማለት ነው። ይሄው ኦፕን ነው፣ ጨረሰ። በቃ ዳውንሎድ ነው ጨረሰ። እዚህ ጋር ኦፕን ብለን ማየት እንችላለን። ይሄው ቪዲዮ ወርዶልናል። በደቂቃው ነው የሚወርደው። በነገራችን ላይ እቺ ማጭር ስለሆነች ነው። እንደዛ አድርገን ዳውንሎድ ማድረግ እንችላለን ማለት ነው። የፈለገን ሁለተኛው ቪዲዮ ዳውንሎድ የምናደርገው ከቲክቶክ ላይ እንዴት አድርገን ነው ቪዲዮ ዳውንሎድ የምናደርገው? ቀጥታ ቲክቶክ እንከፍተዋለን። ከዚህ ጋር የፈለግነው ቪዲዮ ጫን ብለን ሴቭ የምትላለች በሷ ማድረግ እንችላለን። ነገር ግን ያለ ስሙ ዋተርማርክ ዳውንሎድ ለማድረግ እንዴት ነው የምናደርገው የሚለውን ስናይ፣ ለምሳሌ ይሄን ቪዲዮ ማራጥኩት እንደዛ አድርጌ ጫን ስለው ሴቭ ቪዲዮ ይላል። ይሄን እንደሳወርደው ከነሱ ምን ነው የሚወርደው። ነገር ግን ያለ ስሙ ወይም ያለ ዋተርማርክ ዳውንሎድ ለማድረግ ሶስት ነጥቦች እዚህ ላይ አንድ ጊዜ ክሊክ አድርጋለሁ ማለት ነው። ከዛ እንደዚህ ሳደርግ አሁንም እዚህ ጋር ኮፒ ሊንክ የምትላለች ኮፒ ሊንክ የምትላን አንድ ጊዜ እጨምራለሁ። ከዚህ እወጣለሁ። አሁንም ላይ ነው የምንሄደው፣ ክሮም ላይ እንሄዳለን። ክሮም ላይ እንሄድና አዲስ ታብ ከፍታለሁ። ይሄ የቅድሙን ዳውንሎድ ያደረኩ ነው።
ሰርች ቦታው ላይ ኤስኤስ 3 ጊዜ SSTIK.IO ብለን እንጽፋለን ማለት ነው። ከዛ ሰርች እናደርገዋለን። የመጀመሪያውን ዳውንሎድ ቲክቶክ ቪዲዮ የሚለውን አንድ ጊዜ ክሊክ እናደርገዋለን። ከዛ በኋላ የባዶ ቦታ ይመጣልን ማለት ነው። ሊንኩን ፔስት የምናደርግበት ቦታ ላይ እዚህ ላይ ጫን ብለን እንይዛለን፣ ፔስት እንለዋለን። ከዛ ዳውንሎድ የምትሆን አንድ ክሊክ እናደርጋታለን። ከዛ በኋላ ይኸው እዚህ ጋር ያመጣልናል። ምንድነው የሚለን ዊዛውት ዋተርማርክ፣ ያለ ዋተርማርክ ቪዲዮውን ዳውንሎድ ማድረግ እንችላለን ማለት ነው። እዚህ ላይ የመጀመሪያውን መርጠን ነካ እናደርጋታለን። እንደዚህ አይነት ማስታወቂያ ሲመጣ በዚህ እንዘጋለን። ከዛ በኋላ እቺን ክሎዝ እናደርግና ዳውንሎድ ሆነ ማለት ነው። ዳውንሎድ እየሆነ ነው። እዚህ ጋር እንደምታዩት ዳውንሎድ እየሆነ ነው። በዚህ መልኩ እንደዛ አድርገን ከዩቲዩብ ላይ ከቲክቶክ ላይ በስልካችን የምንፈልገውን ቪዲዮ ዳውንሎድ ማድረግ እንችላለን። ይህም ያው ጨረሰ ዳውንሎድ አድርጎ ይህን ይመስላል። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም ውሎ። አመሰግናለሁ።